አንቺ ያምሻል እንዴ? ወይኔ ይቅርታ። እሺ በጣም በቃ ታካብድና እንሂድ። ቆይ ምን ሆነ ነው? ልጅቷ አልነገርኩም እንዴ? አዲሷ ተከራይ ናት። ማ ቅድስት እዚህ ልትኖር? ታውቃታለህ እንዴ? ቅድስት ናት እኮ ኤሌመንተሪ። እንዴት ረሳችኝ ግን? ፎንካ እንዴት ታስታውሳለች? በጣም ተቀይረሃል እኮ። ትቀልጃለሽ እንዴ? ስትመጣ አስተዋውቅሃለሁ። ወይኔ ይቅርታ። እሺ በቅድሙ ቸኩዬ ስለነበር ነው። ቅድስት ነሻ? እንተዋወቃለን እንዴ? ረሳሽኝ እንዴ? ዴቭ ነኝ እኮ 7ኛ ክፍል ትልቅ መነጽር። እንዴ ዴቭ በጣም ተቀየርክ ግን። ሸበላው ነብሽ አይደል? አዎ። ሂጂ ግቢ እስቲ። ሳይሽ አላገባሽም መሰለኝ። ለምን ቤት ገብታችሁ አታወሩም ታዲያ? እጹብ ውይ ባይሁን ሌላ ጊዜ ቤተክርስቲያን መሄድ አለብኝ። ጾም አይደል? የአብይ ጾም 3ኛ ሳምንት ምኩራብ ይባላል። ቤቴ የጸሎት ቤት ነው፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ የሚሸጡትን የገሰጸበት ቀን። በዚህ የጾም ወቅት በሙታን ሰማዕት ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች የአቅማችንን እንርዳ። ለማገዝ በኢትዮጵያ ንግድ ባንክ 1044 2598 391 እንዲሁም በአቢሲኒያ 141 029 444